ይሄ ሙሉ ሲሆን ሲ እንደምንገባና ኮሚሽን እንደሚጀምር ነው የነገሩኝ ማለት ነው። ይሄ እንዴት ነው? ይሄ ነጩ መስመር አረንጓዴ መሙላት አለበት። ገባችሁ? እንዴት ነው የሚሞላው? ነጩ መስመር አረንጓዴ እንዴት ነው የሚሞላው ብላችሁ ከጠየቃችሁኝ እናንተ ኤክስቴንጅ ስታደርጉ ያመጣችኋቸው ልጆችም ኤክስቴንጅ ሲያደርጉ የልጅ ልጆቻችሁ። ሰላም ቤተሰብ እንዴት ናቸው? እንግዲህ የኔ ቢጤ ጀማሪ ኤጀንቶች ነው ይሄ ቪዲዮ የሚጠቅማችሁ ማለት ነው። እንዴት አድርገን ነው ሰዎችን ኢንቫይት የምናደርገው፣ ሰዎችን የምንጋብዘው፣ በራሳችን ስር የምናደርገው እንዴት አድርገን ነው ብናችሁ ለጠየቃችሁኝ መልስ ይሆናል ብዬ ነው አሳያችሁ የማውቀውን ማለት ነው። እንግዲህ ሀላፕን አንዴ እንጫናለን። ከዛ እንደዛ አድርጎ ይከትልና እዚህ ጋር እንመጣና ሚ የሚለውን አንዴ እንጫናለን። ከዛ እንደዛ አድርጎ ያመጣልና እንደምትመለከቱት እዚህ ጋር ሳብ ታደርጉትና ኤጀንት የሚለውን አንዴ ትመታላችሁ። እንደዚህ ሆኖ ይመጣል። እዚህ ጋር ኢንቫይት ሆስት እና ኢንቫይት ኤጀንት የሚል አለ። እዚህ ጋር ሆስት ይህን ተጭናችሁ ኮፒ ስታደርጉ አድርጋችሁ ከላካችሁላቸው ሆስት ሆነው ነው የሚመጡት። እዚህ ጋር ደግሞ ኢንቫይት ኤጀንት የሚለውን ኮፒ አድርጋችሁ ከላካችሁላቸው ኤጀንት ሆነው ነው የሚመጡት ማለት ነው። ግን ኢንቫይት ሆስት የሚለውን ኮፒ አድርጋችሁ ልካችሁ ከ7 ቀን በኋላ 7 ቀን ከሰሩ በኋላ ከ7 ቀን በኋላ ኤጀንት ማድረግ ትችላላችሁ ማለት ነው። ስለዚህ ኢንቫይት ሆስት የሚለውን ኮፒ እናደርጋለን። እዚህ ጋር ኒክ ኮፒ ብሎ ይመጣ ኮፒ እናደርገዋለን። ይሄ ኮፒ አሁን ኮፒ ያደረኩትን ወደምፈልገው ሰው ልኬን አሳያችሁ። ለምሳሌ እዚህ ጋር ዋትስአፕ ነው የገባሁኝ። ከዛ ይሄ መጻፊያውን አንዴ መታ ስታደርጉት እንደዚህ ይመጣላችኋል። ይሄን ጽሁፉን አንዴ ትመቱታላችሁ። ሊንኩ ኮፒ ያደረኩት ሊንክ ይሄው እዚህ ጋር መጣ ማለት ነው። ከዛ ልከዋለሁ። ከዛ የላካችሁለት ሰው ይሄን ሊንኩን አንዴ ይጫነዋል። እንደዚህ ሆኖ ይመጣል ማለት ነው። እኔ አሁን ያው የኔ ሊንክ ስለሆነ መስታወት ቻናል ብሎ ነው የመጣው ማለት ነው። ያው የራሴ ስለሆነ ከዛ ይሄ ዳውንሎድ የሚለውን አንዴ ሲጫኑት ዳውንሎድ ይሆናል ማለት ነው። እሺ ከዛ እንወጣና መልሰን እዛው እንግባ። እንግዲህ ዳውንሎድ ሲያደርጉት ቀጥታ እናንተ ጋር ይመጣል ነው። እዚህ ጋር ሆስት ነምበር የሚላለን ሆስት ነምበር የሚላለን እዚህ ጋር እንግዲህ ስንት ሆስት አለን? ያው 11 ሆስቶች አሉ ማለት ነው። ልክ እናንተም አንድ ሰው ሲገባ 2 ሰው ዳውንሎድ ሲያደርገው 3 ሰው ዳውንሎድ ያደርገው እዚህ ጋር 3 ብሎ ይጽፍላችኋል ማለት ነው። ልክ ዳውንሎድ እንዳደረጉት እዚህ ጋር ስንት ሰው ዳውንሎድ እንዳደረገው ያሳያችኋል። እሱን አንዴ ትጫኑታላችሁ። ከዛ እንደዚህ ሆኖ ይመጣሉ ማለት ነው። ከዛ እናንተ በውስጥ መስመር ታናግሯቸዋላችሁ። ገብታችሁ እዚህ ጋር ቻት የሚለውን አንዴ ትጫኑትና ከዛ ወደ ሜሴጅ ይዟችሁ ይገባል። እዚህ ጋር ሊንካችሁን ማለት የፈለጋችሁትን ሀይም ካላችኋቸው ሰላምም ካላችኋቸው እንዲሁም የቤታችሁን ሊንክ ልካችሁላቸው ከዛ ያለውን ነገር ማስረዳት አሻራ ምናምን ማሰጠት ቤታቸውን ማስከፈት ትችላላችሁ ማለት ነው። እና በዚህ መልኩ ነው የምታገኟቸው። እነዚህ እንግዲህ ዳውንሎድ ያደረጉት ናቸው ማለት ነው። የኔን ዳውንሎድ ያደረጉ ናቸው። ልክ ቻት የሚለውን ስትጫኑት ወደ ሜሴጅ ይዟችሁ ይሄዳል። በዚህ መልኩ ማናገር ትችላላችሁ ማለት ነው። እዚህ ጋር ደግሞ 4 ኤጀንቶች አሉኝ። ያው ኤጀንቶቹን ማናገር ስፈልግ ደግሞ እዚህ ጋር መጥቼ ነው የማናገራቸው። ቻት የሚለውን ተጭኜ ማለት ነው። ይሄን ይመስላል። ጥያቄያችሁ የተመለሰላችሁ ይመስለኛል። እና እዚህ ጋር ደግሞ አንድ ነገር ንገራችሁ። እዚህ ጋር 2 ሚሊዮን የሚል አለ። እዚህ ጋር ሰንጠረዡ እንደምትመለከቱት ያው እንደነገሩኝ ከሆነ ያው እኔም ጀማሪ ነኝ አዲስ ነኝ። ነገር ግን እዚህ ጋር የነገሩኝ አሁን እዚህ ጋር 2 ሚሊዮን አለ። ይሄ ነጩ መስመር አሁን እዚህ ጋር ትንሽ የአረንጓዴ ጀምሯል። ይሄ ሙሉ ሲሆን ሲ እንደምንገባና ኮሚሽን እንደሚጀምር ነው የነገሩኝ ማለት ነው። ይሄ እንዴት ነው? ይሄ ነጩ መስመር አረንጓዴ መሙላት አለበት። ገባችሁ? እንዴት ነው የሚሞላው? ነጩ መስመር አረንጓዴ እንዴት ነው የሚሞላው ብላችሁ ከጠየቃችሁኝ እናንተ ኤክስቴንጅ ስታደርጉ ያመጣችኋቸው ልጆችም ኤክስቴንጅ ሲያደርጉ የልጅ ልጆቻችሁ ኤክስቴንጅ ሲያደርጉ ይሄ ይሞላል። እናንተም ኤክስቴንጅ ስታደርጉ ያመጣችኋቸው በስራችሁ ያመጣችኋቸው ልጆችም ኤክስቴንጅ ሲያደርጉ እናንተ ሌብላችሁ ከፍ እያለ እያደገ ይሄዳል ማለት ነው። ስለዚህ ሰው ስትጋብዙ 7 ቀን በደንብ ከሰሩ በኋላ ኤክስቴንጅ አድርጋችሁ ኤጀንት አድርጋችሁ ማሰጋት አለባችሁ ማለት ነው። ምክንያቱም ሌብላችሁ እያደገ እንዲሄድ ኤክስቴንጅ ስታደርጉ እነሱንም ኤክስቴንጅ ስታስደርጓቸው እናንተም ሌብላችሁ እያደገ እነሱም ሌብላቸው እያደገ ስለሚሄድ ኤክስቴንጅ ማድረጋቸውን እንዳትረሱ።
ለማለት ያህል ነው። እና ይሄ ነጩ መስመር አረንጓዴ ከሞላ ሲ እንደሚገቡ ነው የነገሩኝ ማለት ነው። ከኔ በላይ ያሉት የነገሩኝ እና ሌላ መረጃ ነገር ካለ ደግሞ አጣርቼ የምነግራችሁ ይሆናል። ነገር ግን እናንተ ኤክስቴንጅ ማድረጋችሁን እንዳትረሱ። ኤክስቴንጅ ማድረግ ኔቨር ሳያማሳድግ ማለት ነው። ለማንኛውም ይሄን ይመስላል።